አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሰብና ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? አልሐምዱሊላህ እኔ ሰላም ነኝ። ባላችሁበት ሁሉ ሰላማችሁ ብዝዝት ይበልልኝ። በዚህ ቻናል አዲስ ከሆናችሁ ያው ሰብስክራይብ ያደርጋችሁ ቤተሰብ ነው። ላይክ እና ሸር እንዳትረሱ። አመሰግናለሁ። ብዙዎቻችሁ ሰብስክራይብ ያደርጋችሁኝ ነው፣ ከልብ አመሰግናለሁ። እንዲሁም ደግሞ ያልተቀላቀላችሁ ካላችሁ ተቀላቀሉ ማለት ነው። የዛሬ ውሎ እንግዲህ ደግሞ ወደ ከተማ ልወጣ ነው። ከተማ ስሄድ ያው በሰው ማሳ ላይ ነው የምሄደው። ባለፈው ነግራችኋለሁኝ። የባጃጅ ምናምን የሚሄድበት በጣም ይርቃል እና በአቋራጭ ምናምን ነው የምሄደው። በጣም ደስ እያለኝ እንግዲህ አዝመራውን እንደምታዩት በጣም አድርጓል። ወላሂ በጣም ያስፈራ ብቻ ለመሄድ ማለት ነው። ዙሪያውን በቃ እንደዚህ እንትን ብሏል። መንገዱን አጥቦታ ማለት ነው። ትላልቅ ነው፣ ተወዳና ተወዲህ እየተገናኘ ነው እና እንዴት አያችሁት? ያው ኑሯችሁን የሚያድሰዋል። በጣም ደስ ይላል። አክተር ሆኖ ስታዩት ሀገራችሁን ታስታውሳላችሁ ብዬ ነው። እስኪ ቪዲዮ ወደ ስራላችሁ የዛሬ ቭሎጌን ብዬ ነው። ከተማ እንግዲህ ዛሬ ባሉካው ምሳት አልጋበዝኩሽ ሙቼ እገኛለሁ አለ እንግዲህ። እሺ እኔም እንግዲህ ለመብላት ዝግጁ ነኝ ብዬ ወደዛ እየሄድኩ ነው እና አካባቢውንም በዛው ላሳያችሁ ብዬ ነው። በነገራችን ላይ አንድ ውሻ ተከትሎኝ ታያሬቼ ማለት ነው። ቪዲዮን እያቋረጥኩት በመሀል እየቀጠልኩ ማለት ነው። እኔ ውሻ በጣም ነው የምፈራውና ውሻውንም ሰውሬው ነበር፣ የት እንደገባ አላገኘሁትም ቪዲዮውን። ከዛ በድንጋይ ምናምን እንትን ድንጋይ ስሼ ስወረውርበት ትቶኝ ሄደ እየሮጠና አልሐምዱሊላህ ሰላም ነው ብዬ እኔ መንገዴን ጀመርኩ ማለት ነው። እንትን ምንድን ነው የሚባለው? እብድና ውሻ በጣም ነው የምፈራው ወላሂ። ከተማ ራሱ አሁን ያሉት እብዶች ምናምን አይማቱም፣ ግን ሳያቸው ነው ይሮጣሉኝ። በጣም የሚፈራው ነገር ቢኖር እብድና ውሻ ነው። ከዛ ውጭ እንኳ አልሐምዱሊላህ። እና እንዴት አያችሁት? መንገዳችን ነው በዚህ ነው እንግዲህ። በሰው ማሳ ላይ መንገድ አውጥተውባቸዋል። ክረምቱ አዝመራም እንደዚህ ስንዴው ምናምኑ ጎመን፣ ቲማቲም ምናምን ተተክሎ በጣም ደስ ይላል። ብታዩት ድባቡ ተቀያይሯል ነው የምላችሁ። ወላሂ በጣም ነው ደስ የሚለው። ነገራችን ላይ እኔ የካበድኩ ምናምን እንዳይመስላችሁ። እኔ ተፈጥሯዊ ነገር በጣም ደስ ስለሚለኝ ይሆን አላውቅም። በቃ በጣም የሆነ ተልቤ ነው ደስ የሚለኝ እንደዚህ ያለ ነገር ሳይ። እንግዲህ አላውቅም ብቻ የሁላችሁም ይሆን አላውቅም። እህሉም እያፈራ ነው። እዚህ ጋር ደግሞ እቺ ጥቁር እንትን ጥቁሯ ትታያችኋለች። አረምራሞሽ የምትባለው ልጅ እያለ ምናምን እንደዚህ ሲሆን እንበላ ነበር። እስኪ የበላችሁ ልጆች ላይ እንትን አድርጉ፣ ኮሜንት ጻፉ። አረምራሞሽ ምናምን የበላችሁ ልጆች ማለት ነው። ከእህሉ ውስጥ ተለይታ የብቻዋ ትጠቁራለች። ስብሃንአላህ ለምን እንደሆነ አላውቅም፣ ግን በጣም ትጥማለች። ታዲያ እንደዚህ እንትን አንዳንዱ አለ ስሙ ጠፋኝ። አረምራሞሽ ነው ሌላ አለ የሆነ ስሙ ጠፋኝ። ብቻ አስታውስም። የማይበላለ የሚበላለ ሁለት አይነት ነው። ሁሉ የጠቆረው አይበላም፣ ግን ስሙ ጠፋ። ይሄ ደግሞ ሽንኩርት ነው። ሽንኩርቱ እንኳ ብዙም እንትን አልነቃም፣ ተዳክሟል። ለምን እንደሆነ አላውቅም። እግሩ ራሱ ቀጣጥኗል። ከዚህ ደግሞ ተታች ቲማቲም ነው። አሁን ቅርብ ጊዜ ነው የተተከለው፣ ግን አደገ። ማሻአላ አይቆይም። በቃ እዚህ ሀገር መሬት ካላችሁ ማለት ነው የሰጣችሁትን ይቀበላል። በተለይ ደግሞ ማዳበሪያ ምናምን ታደርጋችሁበት ተወኝ ወላሂ ያበላልና እኔ ራሱ በቃ ወደ ግብርናው ዓለም ንግባ እንደያልኩ ነው ወላሂ። ሳያው ደስ ስለሚለኝ ማለት ነው። አንድ ገበሬ ሲይዙና በቃ ሽንኩርትም ሆነ ቲማቲም በየ4 ወሩ ምናምን እንደዚህ አንዱ ሲያልቅ አንዱን እየተከላቸው እና እንግዲህ ደርሻለሁ እዛው ከተማ ማለት ነው። ማን ነበር ስሙ? የሬስቶራንቱ ስም ጠፋኝ። እስኪ ቪዲዮ ላይ ካለ እስክበላችኋለሁ። ሻሃሲም ይሁን ሸኻ አላውቅም፣ ብቻ እዛው ከተማ መናኸሪያ አካባቢ ነው። ምርጥ ነው። አንደኛ ምግብ ወላሂ ማሻአላ ወደጀዋለሁ። በነገራችን ላይ ሳውዲ በላሁትን ካብሳ ዝም በላሁት ማለት ነው። ደገምኩት። ይጠማል ካብሳቸው ምናምን ማሻአላ። ብዙ ሰው ነው እየሄደ ምናምን እንትን የሚላቸው። ያኔ በጣም ትዝ ስሙ አይ ታዲያ ዘው ቀረ እና ምግቡ ይሄን ይመስላል። ግማሽ ዶሮ ነው። እዚህ ጋር እርጎ ያደርጉላቸዋል። ተጎን ደግሞ የሚያቃጥል ሚጥሚጣ ነገር። ሩዙ ያው ትንሽ መስራት ግን ብዙ ነው ወላሂ። ሆዴ ሞልቶ ማለት ነው። በግድ ነው ያለቀው ራሱ። ሁለት ነን አልጨረስንም ወላሂ። እኔ ስታወት ትንሽ መስራት ግን በጣም የሚያጠግበው። ግማሽ ዶሮ 2100 ብር ከሁለት ስፕሬስ ከመጠጥ ጋር ማለት ነው። እና በጣም ተመችቶኛል። ኢንሻአላህ እንግዲህ ታሁን በላይማ አልቀርም። እዚች ነው የመጣሁን በላው እያልኩ ነው በሆዴ የመጣሁት። ወላሂ እኔ የውጭ ምግብ በጣም ነው የምወደው በነገራችን ላይ። ያው ግን እዚህ ሀገር ብዙም አልደፈርኩም ነበር የውጭ ምግብ ነው መብላት፣ ግን ይሄ በጣም ተመችቶኛል። ሁላችሁም ኮምቦልቻ ስትመጡ እየመጣችሁ ግዙ ማለት ነው። ከዛ መልሴ ደግሞ ቀስ እያለ ወክ እያደረግን ነበር ነው የመጣነው እዚህ አየር ማረፊያ አካባቢ።
ሙሽሮች አየሁና በቃ ተመሰጥኩ ነው የምላቸው። እነሱን ማስገባሁላችሁ። እዚህ ይሄ ደግሞ የቱርክ ካምፕ ነበር አሉ ድሮ። አሁን ተነስቶ ነው መሰለኝ የቻይና ይሁን የቱርክ አላውቅም፣ ብቻ ተሁለት አንዱ ነው። ኮንቴነር ነው ምናምን የሚባለው እዚህ ጋር ነበረ ተዙሪያው ማለት ነው። እና አሁን ሲያነሱት እንደዚህ ብላጡ ምናምን እንደዚህ በቃ ለወይ ለመሬት አይሆን ወይ ደግሞ ለቤት አይሆን አላውቅም። ዙሮ ተቀምጧል እንደዚህ ብሎ ማለት ነው። እና ሙሽሮቹ ደግሞ ዋቸው እዚህ በባጃጃቸው ፎቶ እየተነሱ ነው። ወደ አማደስ ያለው ጎራ አያችሁት? እስኪ ወደዛ ሀገር ያላችሁ ምናምን ሀገራችሁን ያያችሁ ካላችሁ ላይክ አድርጉና ኮሜንት ጻፉ ማለት ነው። ስሙን አላውቀውም በነገራችን ላይ ግን አምሮበታል ማለት ነው። ክረምቱ ተመችቶታል። ይሄ ደግሞ ዋናው ከተማ ነው። ቪዲዮውን አቅርቤው ነው እንጂ እኛ በርቀት ነው ያለነው። ዋናው ከተማ በዚህ ነው። አየር ማረፊያው ትንሽ ራቅ ይላል ማለት ነው። ቢያንስ በ50 ብር ምናምን መሰለኝ ከዚህ ከተማ ለመሄድ አሁን ካለሁበት ቦታ ብዙ ሩቅ አይደለም፣ ግን እንደዛ ነው ዝሮ እና ሙሽሮችም እዚህ ፎቶቸውን እየተነሱ ነው። የራያ ነው የከሚሴ ባህላዊ ልብስ አሁን አላውቅም፣ ብቻ የለበሱት ወንዶቹ ይታያቸዋል። የራያና የከሚሴ ባህላዊ ልብስ ይመሳሰላል። የሚያሸርጡትና ተላይ ያለው እና ይመሳሰላል። በርቀት ነው ያቀርቢያቸው እንጂ ሩቅ ናቸው ከኛ። እኛ ላይ ነን፣ በመንገድ ዳር ነው። እነሱ ደግሞ ታይ ናቸው። ፎቶ እየተነሱ ነው። እንግዲህ እያጧጧፉ ነው እላቸዋለሁ ሙሽሮቹ። ይሄ ደግሞ ስፓልት ነው ወደ አየር ማረፊያው የሚወስደው። በጣም ግሬን ያው ምናምን ደስ ይላል። እቺ ደግሞ እኛ ባጃጅ ናት። እቃ ምናምን እንግዲህ ማስጫን ተፈለጋችሁ ደውሉ ደውሉ ማለት ነው። ስትመጡ እንቀበላችኋለን። ደውሉ እንግዲህ ወደ ሀገራችሁ ሲገቡ ማለት ነው። አያችኋቸው ሚዜዎቹ? አረ ሚዜ እንትኑ እየተጋረፈ ነው ሙሽራው። ታለንጋውን ይዞ ምናምን እየገረፋቸው ነው። ሴቶቹ ግን እንትን አለበሱም። ይሄ ምንድነው የሚዜ ልብስ ምናምን አለበሱም። ሙሽራይቱን ግን እስካሁን አላየኋትም በነገራችን ላይ። ያኔ አቅርቤም ለመፈለግ ሞከርኩኝ፣ ግን ቬሎ ምናምን የለበሰ ሰው አላየሁም። የትኛይቱ እንደሆነች አላውቅም። ብቻ ያኔ የለበሱት ልብስ ይሄ ቀሚስ ሹፎን ነው ምናምን ነበርና የትኛይቱ እንደሆነች አላውቅም። ያኔ የተለየ ሰው አይታየኝም። እንትኑ ብቻ ተለይቷል። ሙሽራው ያኔ ነጭ ሱፍ ስለለበሰ ከሚዜዎቹ እሱ ይለያል። ሙሽራይቱ ግን አታስታውቅም ማለት ነው። በቅርበት ፈልጊያት ነበር ራሱ ቪዲዮውን ምናምን አቅርቤ ምናምን፣ ግን አትታይም ነው የምላችሁ። እና ይሄ ነው እንግዲህ ሀገራችን ሰርግ እንደዚህ ነው ማለት ነው። መላ ሙቀሞች ሲመጡ የተካበደ ሰርግ ከማስረግ እንደዚህ መጣ ብላችሁ ፎቶአችሁን ተነሳስታችሁ በቃ አንድ 20-30 ሰው ጠራ አድርጋችሁ አብልታችሁ ከራስ አሰላሙ አለይኩም ብላችሁ ወደ ቤታችሁ አይደለ? የምን ወጭ ማብዛት ነው። ለፎቶ መሰለኝ በነገራችን ላይ የመጡት ያኔ ሰርጉ ወይ ነገ ሆኖ ወይ እንግዲህ አላውቅም። ተሰዓት ነው ቪዲዮን የሰራሁት፣ ወይ ተሰርጉ አልቆ መጥተው ይሁን ወይ ለፎቶ ገና እየተዘጋጁ ይሁን አላሁ አለም። ሳያቸው ብቻ ደስ ስላሉኝ ያስገባሁላችሁ ማለት ነው። ኮምቦልቻ እንደታያችኋት በጣም ታምራለች። ዙሪያዋን ደግሞ በተራራማ እንትን የተከበበና ዙሪያው ተራራ ነው ወላይ። ይሄ ሁሉ የምታዩት ተራራ በቃ መካከል ኮምቦልቻ፣ ዙሪያውን ደግሞ ተራራማ ናት። ወይና ደጋ ሙቀቷ ምናምን በዛ የሚል ቅዝቃዜ ያን ያህል የለውም እስካሁን ድረስ። ክረምቱ ነው ራሱ ይሞቃል። ብዙ ባይሞቅም ይሞቃል። እንደው እንደ ደሴ ምናምን አይደለም። አሁን ደሴ በጣም ይቀዘቅዛል። እዚህ ደግሞ አየሩ ሞቃታማ ነው ማለት ነው። ከሚሴና ኮምቦልቻ ተቀራራቢ ነው እና አንድ አይነት ነው አየሩ። ባቲ፣ ኮምቦልቻ፣ ከሚሴ እንትኑ አየሩ አንድ አይነት ነው፣ ሞቃታማ ነው ማለት ነው። አካባቢው በጣም ያምራል። አስፋልቱም ያምራል። ማሻአላ ሀገራችን እያደገች ነው እንግዲህ። ትደግልን፣ ተለምልምልን አይደለም የሚባለው፣ ተለምልምልን። እና ላይክ ያደረጋችሁ ቪዲዮአችሁን ጀምሩ። እንግዲህ የዛሬው ቪዲዮ ወደ ማለቂያው አካባቢ እየተቃረብን ነው። ቀጣይ ደግሞ አስገባላችኋለሁ። ፓርት 2 ደግሞ በዚሁ ቀጥዬ ያስገባላችኋለሁኝ። ዛሬ እዚህ ጋር ልሰናበታችሁ። ላይክ ሳታደርጉ ግን እንዳትወጡ ማለት ነው። ይሄን የሚያምር ቦታ አሳየቻችሁ። አይምሯችንን የሚያድስ ነገር እንደዚህ ስታወደስ አይላችሁም? እንደዚህ ያሳየቻችሁ ላይክ ሳታደርጉ እንዳትወጡ ማለት ነው። ዱአ አድርጉልኝ ደግሞ ሞኔታይዜሽን እንዲመለስልኝ። ሁለት ጊዜ ስላነሳብኝ ሀሳብ ይዞኛል አይመልስልኝ ነው ብዬ የሰው ቪዲዮ ምናምን ድሮ እየጫንኩኝ መቀጫ ሁለት ጊዜ አንስቶብኛል ማለት ነው። እና አሁን የሰው ቪዲዮ ምናምን ማስገባት ይቻላል። በነገራችን ላይ በራሴ እሰራለሁ ብዬ ወስኛለሁ። እንግዲህ እንደዚህ ቀስ ቀስ እያልኩኝ ኢንሻአላህ እሰራበታለሁ ማለት ነው።
እና እዚህ ኮምቦልቻም ያላችሁ የምትከታተሉ ካላችሁ አብረን እንሰራለን። ያው እንግዲህ የመዳም ቅመሞች በየቦታው ለመግባባት ቅርብ ነን። እዚህ ሀገር ሰው ጋር ነው እንጂ ለመግባባት የሚከብደው። ከስደት የመጡ ጋራ ማሻአላህ በአይን እይታ ምናምን እንግባባለን። ተፈጥሯችን አንድ አይነት ነው መሰለኝ የተሰደርነው ሁሉ እና ሙሽሮችም እየሄዱ ነው። ባጃጆቻቸው ተነስተዋል፣ ወደ ቤታቸው ሊሄዱ ነው። እንግዲህ የጨረሱ ፎቶአቸውን መሰለኝ። አያምሩም? ወላሂ አለባበሳቸው በጣም ነው የሚያምረው። ግን የራያ ሰው መሰሉኝ ሳያቸው አለባበሳቸው ምናምን። ይሄ ራያ ቆቦ ምናምን ነው እንደዚህ የሚለብሱት፣ ወይ ደግሞ ከሚሴም ይለብሳሉ። ብዙ ጊዜ አይቻቸዋለሁኝ። እኛ እንኳ አይለብሱም እንደዚህ የሆነ ጉዳይ ምናምን ካልሆነ ወይ የሆነ ነገር ካልሆነ በቀር እንደዚህ አይለብሱም ባህላዊ ልብስ እና ለየት ብለው ሳያቸው ያምራሉ ማለት ነው። እና ልክ እያደረጋችሁ ጀምሮ ስትጨርሱም ደግሞ ኮመንት እየጻፋችሁ እና ወደ እህቶች አመሰግናለሁ ስለተከታተላችሁኝ፣ ሰብስክራይብ ስላደረጋችሁ፣ ላይክም ስላደረጋችሁኝ ከልብ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።